አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ እጅግ የተከበራችሁ ቻናሌ ቤተሰቦች፣ ሀቢብ ንጉሴ ነኝ። 4 ዓመት ሙሉ ከሚዲያው ጠፍቼ ነበረ። ነገር ግን ዛሬ ዝምታዬን ሰብሬ በአዲስ መልክ በአዲስ ጉልበትና ፍጹም ለየት ባለ ይዘት ተመልሻለሁኝ። ውጣ ውረዱንና ደስታውን በሰፊው አብረን የምናይ ይሆናል። ውብ በሆነችው ካታር የዲሊቨሪ ህይወት ምን እንደሚመስል በሰፊው የማስቃኛችሁ ይሆናል ማለት ነው። አሁን የመጀመሪያው ኦርደር ገብቶልኛል። ከፒካፕ እስከ ድሮፕ ኦፍ ያለውን ሁኔታ አሳያችኋለሁኝ። አሁን በርገር ኪንግን ይገባልኝ ሄደን ፒካፕ ብለን እስከ ከስተመር ያለው ሁኔታ ደግሞ አብረን የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን ቀጥታ ወደ ፒካፑ እንሄዳለን። ያላ What is my bag? የኦርደር ፒካፕ መልበትን ባግ ይዛለሁኝ። ያው እንዳልኳችሁ የገባልኝ ኦርደር በርገር ኪንግ። ያው በስደት ላይ ያላችሁ ኢትዮጵያውያን መቼም በርገር ኪንግ ኢንተርናሽናል ነው ታውቁታላችሁ ብዬ አስባለሁኝ። የሚታይ ከሆነ ያው ፊት ለፊት ላይ ያለው ነው። አሁን ኦርደራችንን ፒካፕ እንላለን። እንዲሁም ደግሞ ለከስተመር እስክንሰጥ ድረስ ያለውን ሞመንት አሳያችኋለሁኝ። የመጀመሪያችን የዲሊቨሪ ኦርደራችን ነው። ከዛ አንጻር ሄሎ ኦርደራችንን ፒካፕ ብለናል። አሁን ቀጥታ ወደ መኪናው እንሄዳለን ማለት ነው። ወኪላ ፓርክ ያደረኩት ቦታ በነገራችን ላይ በጣም ኃይለኛ ሙቀት ነው ያለው። ፎርሪኪታ ነው ጠለባዝ ነምበር 1 ያ ኦኬ ብራዘር ቴንክ ዩ ኦኬ አፕሪሺየት ብራዘር። እና ያው እንደምታዩት እንግዲህ ያው ብዙ ካምፓኒዎች ያሉት የጠለባት አለ፣ ያው እንዳያችሁት ኪታ አለ። እዚህ ጋር ኦርደራችንን እናስቀምጣለን። ኦኬ አሁን ሌትስ ጎ ወደ ከስተመር። አንዳንዴ እኮ ማለት ነው በጣም ከመዘናጋት የተነሳ ቤልት ብላ ረሳለሁ። ዌት ቤልት ሰብር ሽወያ እንግዲህ ያው እንዳሳየዋችሁ ሙቀቱ አንዳንዴ 49 ይገባል 48 ብቻ። አሁን በአሁኑ ሰዓት ከፍተኛው ሙቀት 49 ነው። ጀስት ዝቅተኛው ደግሞ አሁን ያሳየዋችሁ 45 ነው። እንግዲህ ያው በዚህ መሃል ላይ ነው እንግዲህ ሙቀቱ ወደ ታችና ወደ ላይ እያለ እንግዲህ እኛን አሳራችንን የሚያበላን ማለት ነው። ግን ያው ደስ የሚለው ፓርት መኪና ውስጥ ለምንሰራ ሰዎች ያን ያክል ብዙ ዲፊካልት አይደለም። ያን ያክል አስቸጋሪ ነው ብዬ አላስብም። እኔ ብዙ አስቸጋሪ አይደለም፣ ያን ያክል ከባድም አይደለም። you know how to explain አላቅም። ግን ያው ዋናው ፈተናችን ምንድነው ለከስተመር ስንወርድ ማለት ነው። ይሄን መስኮት በሩን ከፍተን ስንወርድ ያለችዋ ከከስተመር ጋር ያለችዋ ጋፕ ነች በጣም ከባዷ ሞመንት ማለት ነው። ከዛ በኋላ ደግሞ መኪናውን ፓርክ አድርገን ምናልባት ሬስቶራንቱ ትንሽ ራቅ የሚል ከሆነ ወደ ሬስቶራንቱ ስንሄድ ያለችዋ ፓርት ነች በጣም ቻሌንጅ የምታደርገን ማለት ነው። ከዛ ውጭ ያለው ጥሩ ይዞታ ላይ ያለ መኪና ካላችሁ በቃ በጣም አሪፍ ነው ብዬ አስባለሁ። በጣም አሪፍ ነው። እንዲሁም እኔ እስካሁን ድረስ በጣም ብዙ የስራ ኦፖርቹኒቲዎች ገጥሞኝ ነበር እዚህ ካታር ላይ ያለው ማለት ነው። ኦልሬዲ ብዙ የስራ ኦፖርቹኒቲዎች ገጥሞኛል። ለምሳሌ ያው በኮንስትራክሽን ውስጥ ሰርቻለሁ፣ ስካፎልዲንግ፣ ነጃር፣ የፈርኒቸር ዲሊቨሪ በጣም ብዙ ካምፓኒዎችን ቀያይሬያለሁኝ። ግን እንደ ዲሊቨሪ እንደ ምግብ ዲሊቨሪ እንዲሁም ደግሞ ማርኬት ዲሊቨሪ የመሰለ ስራ የለም አሁን ያለውበት ማለት ነው። አሁን ያለውበት ስራ በጣም እስካሁን ድረስ ከሰራኋቸው ስራዎች ነምበር 1 አሪፍ ስራ ነው። ይሄን ያልኳችሁ ለምንድን ነው? ያው የዲሊቨሪ ስራ ደስ የሚለው ፓርት ምንድነው? አለቃ የሚባል የላችሁ። እናንተ ብቻ ለስራው ታማኝ ሆናችሁ በስርዓት ኦርደር ፒካፕ አድርጋችሁ በስርዓት ለከስተመር የምትሰጡ ከሆነ በቃ ማንም ሰው እናንተን አይናገራችሁ። ከስተመርም እንዲሁ ኮምፕሌን አያደርግባችሁ። ለከስተመር ጋር ስትደርሱ ያው እንደሚታወቀው
ፈገግ ማለት አለባችሁ። ቢኮዝ ከስተመር ምን አይነት ሁኔታ ላይ እንዳለ አናቅምኛ። ደስተኛም እንሁን አንሁን እንዘንም ይክፋንም ከስተመር ያስቀይመንም በተቻለ አቅም ግን ለከስተመር ፈገግ ብለን ኦርደሩን መስጠት ነው። ያንን ካደረግን በቃ ጀስት ያለ ምንም አለቃ እንግዲህ ዘና ብላችሁ የምትሰሩበት ምርጥ ስራ ነው ብዬ ነው ማስበው። እኔ ለማንም ሰው በቃ ሪኮመንድ የማደርገው ዲሊቨሪ ስራ ብትሰሩ። ምናልባት ግን ያው የዲሊቨሪ ስራ ሁሉም አሪፍ ነው ማለት አይደለም። ለምሳሌ ካምፓኒዎች አሉ። ለምሳሌ አሁን እዚህ ሀገር ላይ ወደ 4 5 6 አይደል ነው በጣም ብዙ ካምፓኒዎች ያሉት የዲሊቨሪ ማለት ነው። ግን እኔ የምሰራበት ጠለባት ነው የሚባለው፣ ያው ስሙ የካምፓኒያችን ስም ጠለባት ነው የሚባለው። ሶ ካምፓኒው ማለት ነው ከሌሎቹ የተሻለ ክፍያን ይከፍላል። ከሌሎቹ የተሻለ ኦፖርቹኒቲዎች አሉት። ከሌሎቹ የተሻለ ኦርደር ሜክ ማድረግ እንችላለን። እንደገና ደግሞ እዚህ ሀገር ላይ በጣም የቆየ ስለሆነ በጣም ብዙ ከስተመር ነው ያለው። ገብቷቸዋል አይደል? ከሌላው ማለት ነው። ሌላው ያው አንደኛ አዲስ ናቸው፣ ሁለተኛ ሲስተማቸው፣ ማናጅመንታቸው፣ ብዙ ነገሮቻቸው ያስጠላል። ግን ጠለባት አንደኛ ኦልድ ነው፣ ሁለተኛ ደግሞ ኢንተርናሽናል ነው። ገብቷቸዋል አይደል? የጀርመን ካምፓኒ ነው። ያው ምንም ጠለባት ቢባልም ካምፓኒው የጀርመን ካምፓኒ ነው። በጣም ኤክስፒሪያንስ ያለው ካምፓኒ ነው፣ ትልቅ ካምፓኒ ነው። ሶ ከዛ አንጻር እኛ ከሌሎቹ በጣም በተሻለ ሁኔታ ነው ገንዘብ ሜክ የምናደርገው ማለት ነው። አሁን ለማንኛውም ከስተመር ጋር ደርሻለሁ። እስኪ ቀስ ብዬ ያው እንግዲህ በድብቅ ቀርጻለሁ ማለት ነው። የከስተመር ሁኔታውንም እንዲሁ ያው መቼም ታውቃላችሁ እዚህ ሀገር የካሜራ ነገር ያው ትንሽ ያሰጋል። ሶ ከዛ አንጻር ብዙ ኮንፈርት የለንም። መኪና የላጥፈው መሰለኝ እና ትንሽ ህጉ እንደ ሌሎች አይደለም፣ እንደ ኢሮፕ ምናምን አይደለም። ገብቷችኋል? ህጉ ሲሪየስ ነው። ህጉ ሲሪየስ ስለሆነ ካሜራ ስንይዝ ጥንቃቄ ማድረግ አለብን። ለምሳሌ ጀስት ላይክ እንደኔ አይነት ስራዎችን ቭሎግ ስራዎችን መስራት የምትፈልጉ ኢትዮጵያውያን ካላችሁ በጣም ጥንቃቄ ማድረግ አለባችሁ። ጀስት አረብ ሀገር ላይ የቭሎግ ስራ እንዲሁም የዩቲዩብ በየትኛውም በቃ ብቻ ከተማ ላይ ወጥታችሁ የምትቀርጹት ቪዲዮ በጣም ጥንቃቄ ሊደረግበት ይገባል። ቢኮዝ ኦፍ ህጉን በደንብ ማወቅ አለባችሁ ማለት ነው። ጥንቃቄ ማድረግ አለብን ለማለት ነው። ለማንኛውም ግን ያው በዚህ ካታር ላይ የምትኖሩ እንደዚህ አይነት ስራዎችን መስራት የምትፈልጉ ካላችሁ፣ ለምሳሌ ላይሰንስ ኑሯችሁ የዲሊቨሪ ስራ መስራት የምትፈልጉ ካላችሁ ያው ኮንታክት ልታደርጉኝ ትችላላችሁ፣ ልታናግሩኝ ትችላላችሁ። ኢንሻአላህ እኔም አንዳንድ ስራዎችን አሳያችኋለሁ ማለት ነው። ታዋሪ ብራዘር ኢቭን እንግዲህ ያው no this one mic bro mic microphone yeah you see this one no problem I show you after come back እና ኢቭን ሴኩሪቲም ቢሆን መቅረጽ የለባችሁም። ገብቷችኋል? ማንም ሰው ቢሆን እዚህ ሀገር ላይ ቪዲዮአችሁ ውስጥ ማስገባት የለባችሁም። ከገባም በተቻላችሁ አቅም ፊቱን መሸፈን ፊት መሸፈን አለባችሁ። አሁን ሜዲዮ ከስተመሬ ይታያችኋል፣ ይታያላ 804 ነው። በተቻለኝ አቅም እንግዲህ ከስተመር ሳይነቃብኝ ቀስ ብዬ ሰጥቼው ላሽ ማለት ነው ከኔ የሚጠበቀው። ሃይ ቦስ how are you good keep down it's too much heavy bro። ያው ጀለሴ እንግዲህ አንድ አይነት ካምፓኒ ነው የምንሰራው። ያው እንግዲህ ደርሰናል። ኦኬ ብራዘር ዌልካም። አሁን ደርሰናል። ስንት ነበረ የሚሄደው? 804 ኦኬ። አሁን እዚህ ጋር ያለው እና አሁን እዚህ ጋር ፖዝ አደርገዋለሁ ማለት ነው። ለምን ከስተመሩ ማየት የለበትም። እንግዲህ የመጀመሪያ ኦርደራችንን ሰጥተናል። አሁን ወደ መኪናችን እንሄዳለን ማለት ነው። አሰላሙ አለይኩም አህለን ላግዝ መሰለኝ ና ወላሂ አብሽር እንዴ ምን ነው እንግዲህ ጀለሴ ያው እንግዲህ ካሜራ ውስጥ መግባት አይፈልግ አላቅም፣ ለዛ አላስገባውም። እንግዲህ ያው ብዙ ኢትዮጵያኖችም አሉ በነገራችን ላይ እዚህ ጠለባት እኛ ካምፓኒ ውስጥ የሚሰሩ እና እነሱንም በደንብ አስተዋውቃቸዋለሁ ማለት ነው። በቃ እንገናኛለን። ሰላም አለይኩም። እና እንግዲህ እንደዚህ እየተባበርን እርስ በርሳችን ነው የምንሰራው። በነገራችን ላይ የምሰራበት መኪና ይሄን ይመስላል። ያ ሱዙኪ ሲያስ
ያ መኪናውን ላሳያችሁ በዚህ አጋጣሚ እና መኪናዋ ጽድት ያለች ነች። እንግዲህ ይሄንን ሙቀት የምጋፈጠው በዚህ አይነት መኪና ነው እና አሁን ሌትስ ጎ ወደ ሁለተኛ ኦርደራችን ደግሞ እንሄዳለን ማለት ነው። ያው እንግዲህ ሁለተኛ ኦርደራችንን አሁን ሰጥተናል። ለዛ ድሮፕ ኦፍ ማለት አለብን። ያው ጀስት ፒክቸር አስገባ እያለኝ ነው፣ ግን ያው እኔ ዝም ብዬ መኪና ራሷን አንስቼ ፒክቸር ልላክ፣ ችግር የለውም። ያን ያክል የሚካበድ አይደለም። ድሮፕ ኦፍ እያለሁ አሁን ወደ ሁለተኛ ኦርደራችን እንሄዳለን ማለት ነው። ያው እዚህ ጋር ቀዩ ምልክት ይታያችኋል አይደል? ወደዛ አካባቢ ቀረብ ስል ያ ኦርደሩ የመምጣት ፕሮባቢሊቲው ሰፊ ነው ማለት ነው። እንግዲህ ይሄንን ይመስላል። ይሄ የሚያምር ሰፈርንማ ማለት ነው በደንብ እንድታዩት ፈልጋለሁ። ለዛ በዚህ ስልኬ ደግሞ ቀርጽላችኋለሁ ማለት ነው። ዋው ዋው ዋው! ይሄ የሚያምር ቦታ እኔ ብቻ እያየሁኝማ የሚሆን አይደለም። እሺ፣ በነገራችን ላይ ካታር በጣም ውብ የመጨረሻ ውብ ሀገር ነች። ያው እኔ ሌላ ብዙ ሀገሮች ሂጄ አይደለም ይሄን እምላችሁ፣ ግን በቃ ሪያሊቲ ማለት ነው። በቃ ምንም ይሁን ምን እኔ ስለዚች ሀገር ውበት አውርቼ አልጠግብም። አሜዚንግ በቃ ምንም እንከን የማይወጣላት የምትገርም ሀገር ነች በነገራችን ላይ። እና እንደዛ ነው። ለማንኛውም ይሄን ቻናል ሰብስክራይብ አድርጉ። ሀሳብ ካላችሁ ደግሞ ሀሳባችሁን በኮሜንት ስራ አስፍሩልኝ፣ እናወራለን። ያው ማየት የምትፈልጉት ቦታም እንዲሁ ካለ በደንብ አሳያችኋለሁ። ያው እዚህ ጋር በዋናነት የዲሊቨሪ ህይወት ባሳያችሁም ግን መጎብኘት ያለባቸው ቦታዎች አሉ፣ የሚባሉ ቦታዎችን አስጎበኛችኋለሁ ማለት ነው። ለዛ ጥሩ ጊዜ እናሳልፋለን። ያው በተቻለኝ አቅም እንግዲህ እናንተን ለማዝናናት ያው ማሳቅ ባልችልም ያው ለማዝናናት እሞክራለሁ እና እንደዛ ነው። ለማንኛውም አላርዝምባችሁ፣ ይሄ መጀመሪያችን ስለሆነ አላርዝምባችሁ። ሌላ ቀን በሰፊው እንገናኛለን ማለት ነው። እወዳችኋለሁ። ሰላም አለይኩም። ባይ ባይ።